ሪስክ ማድረግም አልፈልግም ናውጣ ልታገኘኝ ከፈለክ ናውጣ ጨለማ ውስጥ አይደለም ከዛ እሺ እንቀይር ቦታ አለ አሁንም ወረድ በይ ምናምን አለኝ ወረድ በይ ብዬ ባሌን ቦታ ወረድኩኝ አሁንም ወረድ ባልኩበት ቦታ ገባው አሁንም ጨለማ ነው ከዛ አሁን አለኝ ባጠገብሽ ኮድ ይነግርሻል አንዱ አለኝ ቢ13 ሲልሽ ተሰጫዋለሽ አለኝ ከየትኛው ፊልም እንደሚያው አላቅም እንደዚህ ነገር አልኩት እሺ ስሚኝ አለኝ ቢ13 ሲልሽ ተሰጫዋለሽ ማ አሁን ባጠገብሽ ማስክ የለበሰ እንደዚህ ኤርፎን ያደረገ ጃኬት የለበሰ ልጅ ያልፋል ሲለኝ ስዞር ባጠገብ ያለፈ ልጅ ባጠገብ ይልፋልና ጨለማ ውስጥ ገባ ነይ ይለኛል ተሸፍኗል ይሄኛው ፓርት ብቻ ነው ያየሁት ከዛ ነይ ሲለኝ ግን እንዴ ጨለማ ውስጥ ገባለሁ እኔ ና አለዋለሁ ነይ ይለኛል ና አለዋለሁ ከዛ እንደዛ እየተባባልን ፖሊሶቹ ሲመጡ ሰው ሲበዛበት ወደዛ ነገር ዞር አለ ይያዝ አያሳላቅ ልጁ ማውራት ቀጠልኩኝ ማለት ነውና ምንም ታስቸግሪ ምናምን በሳካሽ ግቢ ምናምን ያላሁን almost ወደ ተለያዩ ቦታዎች ቀያየረኝ ማለት ነው ለካ ያኛው ልጅ ዞሮ ሲወጣ ተይዟል በዛ ጋር እሷ ካልሆነች አልቀበልም ማንንም ሰው እንዳይሰጠኝ እሷ ካልሆነች በኋላ እኔ ደግሞ እንዴ በአንድ ጊዜ ልጆች እንዴት ሁለቱም አጣለው ሊሆን አይችልም ደህና ግድ የለውም እኛም እንከተላለን አላህሏን እንከተላለን እሱ ደህና በዛ እንይዘዋለን ተባብሎ ሄዱ እኔ እዛ ወሎ ሰፈር እዛ ቆሜ እነሱ ሄዱ ሲቆይብኝ እኔ በጣም ጨነቀኝ የቅዱሳን አጋች እንዳሰበው የጠየቀውን ገንዘብ ለማግኘት ራሱን ደብቆ የተለያዩ ዘዴዎችን በመጠቀም ሰዎችን ቢልክም በተደረገው ጥረት ሳይሳካለት ቀረ ማን እንደደወለላትና እንዴት እንደሆነ ቤተሰብ እንዳላወቀ ፖሊስም ባደረገው ክትትል መሰረት ተጠርጣሪዋ ለቅዱሳን ይርጋለም ስሟን በመቀየር ደውላላት ሜክሲኮ አካባቢ እንደተገናኙና እሷም እንዲ አቅሻለሁ እኮ ለምንድነው ስምሽን የቀየርሽው ብላ በመጠይቃበት ጊዜ ያው አትመጪም ብዬ በማሰብ ነው ብላ እንደነገረቻትና በዛም ሂደት በነበሩበት ጊዜ እህቷን ሰርፕራይዝ እንደሚያደርጓት ይሄም ምንም ሂደት ያስረዳቻትና በወቅቱም ያው ሜክሲኮ አካባቢ በሚገኝበት ጁስ ቤት አብረው ቁጭ ብለው እየተነጋገሩ በነበረበት ሂደት እሷም የግል ተበዳይ ለማሳመን በሚመቻት መልኩ ኮያ አካባቢ ቤት ክራይ እንደተከራየችና የተለያዩ እህቷንም ሰርፕራይዝ እንደምታደርጋት የተለያዩ ስራዎችን እንደጀመረች ያደረገችም ሲሆን ያው የግል ተበዳይን በማሳመን ወደ ኮየ ፈጬ ወደ ተከራዩበት መኖሪያ ቤት ይዛት በምትሄድበትም ጊዜ ከሷ ጋር አባሪ ከሆነው ግለሰብ ጋር ቤት ውስጥ እያለ ነገር ግን የሌለ በማስመሰል ይዛት እንደሄደች ግለሰቦቹ በአዲስ አበባና አዳማ ከተማ በተከራዩበት ቤት ውስጥ ሳያስቡት ድንገት ከፖሊስ ጋር ተፋጠጡ ፖሊስ በያዛቸው ሁለት ግለሰቦች ላይ ባደረገው ምርመራ አንዷ ተጠርጣሪ በእገታ ወንጀሉ ላይ እቅድ በማውጣት ለቅዱሳን ስልክ በመደወል ስሟን በመቀየር ስራ እንዳለ ደውላ እንደቀጠረቻት ይደርስበታል ደወለውልኝ ቅድስት ማናት አሉኝ ቅድስት አልኩት የድሮ ጓደኛዬ ናት ምናምን ነገር ስለው ምንድናችሁ ምናምን ነገር ሲለኝ ለምን ፎቶ አትልክልኝም አልኩት እዛው ላይ ማለት ነው ፎቶ ላክልኝ አልኩት ፎቶ እዛው ሲልክልኝ ሁለታችንም እኔም ጓደኛዬም እኔ ፊቱ ራስ መለየት ከበደኝ ባይደውይ ፎቶ መታወቂያ ፎቶ ላይና አሁን ያለበት ሁኔታ ሰውዬው ይለያያል ሳየው ጓደኛዬን ቶሎ እንድትገባና እንድታያረኳት እሱ ነው አለች እሷ ራሱ ከዛ ደነገጠን ምክንያቱም ሁለት ልቦና ነው እሱ ጠንስሶ ገብቷል እዚሁ ነገር ውስጥ ወይ ደግሞ ታይዘው ነው የገቡት ግን ምን አለን እኔም ባባም አንድ ላይ ነበር የሰማነው በጣም ደስ አለን አትሊስት ብር ፈልጋ ነው ቅድስት ጋር ከሆነች ሴፍ ናት ብለን አሰብን ለምን እንደዛ አሰብኩኝ ቅድስት ማለት ከ9ኛ ክፍል ጀምሮ ጓደኛዬ ናት በጣም ቅርብ ነን ካስቲንግ ተብሎ ጥቁርና ነጭ ነው ልበሱ እንባለው አብዛኛውን ጊዜና እየተቀያየረ ነው ካስቲንግ ምን ገባውላ ይሄን ያህል ነው ቅርበታችን ምንም ነገር ቢቸግረን እኔ ያሉልሽ አንቺ ያሉልሽ እኔ ያሉልሽ ነው እንባባለውና ቅርብ ነን በጣም በእገታ ወንጀሉ የተያዘችው ሴት ከሩታና ከቤተሰቦቿ ጋር የጠበቀ ወዳጅነትና ቅርበት አላት